وكذلك جعلنا في كل قرية أكابر مجرميها ليمكروا فيها وما يمكرون إلا بأنفسهم وما يشعرون ሽታና ግርግር ሊበግረን አይገባም ከአቋማችን ዝንፍና ልንክችን ያደርገንም አይገባም ይሄ አዲስ አይከድሮም ተጀምሯል وكذلك جعلنا في كل قرية أكابر مجرميها ليمكروا فيها وما يمكرون إلا بأنفسهم وما يشعرون وكذا جعلنا في كل قرية أكابر مجرميها ليمكروا فيها إلال በየመንደሩና በየሀገራቱ በነበሩ ህዝቦች ወይም ደግሞ የነቢያቶችን ዳዕዋ ተጋፋጭ በነበሩት ላይ አምባገነን ትላልቅ ነበሩ ተንኮል ሊሸርጉ ሲል ይላል ጀላ ወዐላ ስለሆነ ይሄ ቀላል ነው ምንም አይደለም እንዳውም አላህ ከበስተጀርባ ኸይር ይኖረዋል ወአሳን ተክረው ሸይ ወ ኸይሩ ለኩም ወአሳን ቱሂቡ ሸይአን ወሸሩ ለኩም አንድ ነገር ሊጠሩት ይችላልላችሁ ጥሩ ሊሆን ይችላል እና ደግሞ ልትወዱ ይችላልላችሁ መጥፎ ሊሆን ይችላል والله يعلم وانتم لا تعلمون الله ያቀናን ተታቁም ነው ዋናው ነገር ምንድነው ሐቅን እስከያዝክ ሚቃወምህ ሚቃረንህ ሚተችህ ሚዋሽብህ ተጽዕኖ ሊፈጥርብህ ሚፈልግ አይጠፋም ወደፊትም ምናልባት የሆነ ዳዋ ስትቆላሽ ቢስጭ ብንጭጭ የሆነ መናደድ ወይኔ አለፈላጊ ጉልበት መጠቀም አያስፈልግም መሳደብ አያስማጨውም አያስፈልግም መፍትሄ መፈለግ ነው ስለሆነ ዋናው መስገድ ተከለከልክ በረንዳ ላይ ማለት ይችላል ይገርማችኋል አሁን እዚህ ዳዋ ለማስቆም ሽርጉድ ከሚሉት አዲስ አበባ ካሉ አንድር ዝራሻቸው እዚህ ካለው እዛ ላይ ቡጫ ላይ ዋናው መስጊድ ተከልክለው በረንዳ ላይ ያደርጉ የነበሩ ሰዎች ነው ዛሬ ተቀይረው ተቀልብሰው ዳዕወተ ሰለፊያን ግንባር ቀደም ለማስቆም ጥረት የሚያደርጉና የሚያቆሙት ይገርማል አላህ ሐቅ ላይ ጽናት ይስጠንና ስለሆነ መጀመሪያ ዳዕዋችን ተውሂድ ነው በቃ ተውሂድ ምን ጊዜ ማለቀው የት የወደደ ቢወድ የጠላ ቢጠላ የምንናገረው ነገር ነው ሙር ነው እንደ ኮሶ ነው ሲላህ ከባትከው ግን ያሽራል በአላህ ፍቃድ ስለዚህ የሽርክ ኮሶ የቢድዓ ኮሶ የጃሉ ኮሶ ያለባቸው ሰዎች ተውሂድ ሲነሳ ይነዝራቸዋል يسقطاچوال كما قال جل وعلا وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون الله بيچاو توحيد ሲወሳና ሲዘከር الله ብቻ አምልኩ አታሻርኩበት በሩቡብያው በኡሉህያው በአስማ በሲፋቱ ለሱ የሆነን መብት ለሱ ብቻ አድርጉ ለሼኮች ለቁጥቦች ለዛሩ ለውቃቤው ለአውጋሩ ለመንፈሱ ለሙታኑ ለቁጥቡ ለጂኒው ለጥበኛው ለሳይሩ ለአውገረዱ ለካይኑ ለጠንቋዩ አትስቱ ለራጋው ለመዘዙ ለኮቶቱ አታድርጉ الله ብቻ አምልኩ ሲባሉ ጊዜ إشمعزت قلوب قلباቸው ጭምድድድድ ይላለች ይላል ቁርአኑ ለገለጸው ያለው ይሄ ቁርአኑ ሐያል የመለኮታዊ ቃል ኦሪጂናል ትልቅ ተአምር ነው በየጊዜ ያሉ ችግሮች አምጥተ ስታገናኝ ልክ ዛሬ የወረደና ዛሬ የመጣ ይመስላል وإذا ذكر الله وحده اشمعزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون ስለ አላህ ብቻ ሲወራ በአላህ ሩቡብያ በአላህ ኡሉህያ በአስማ በሲፋት ዙሪያ ሲወራ አላህን ተገዙ አላህን አምልኩ ነዝራት ሲለት መግባል አላህ ነው ለሼኹ ለቁጥቡ አይደለም ትብብር እስቲጋሳ መጠየቅ በአላህ ነው በሌላ አይቻል በቁጥቡ በወሊዩ በመንፈሱ አይደለም ስትል እርድ ለአላህ ነው ለሌላው አይገባም ይላ ስትል ሲለት መግባል ለአላህ እንጂ ለሌላ አይገባም ስትል መውደድ የመገዛትና የመተናዝ መውደድ አላህን እንጂ ሌላውን አይቻልም ስትል መፍራት የመገዛት አላህን እንጂ ሌላው አይቻልም ስትል መለመን ድረሱልኝ ማለት አላህን ድረስልኝ ማለት አላህን እንጂ ሌላውን አይቻልም ብለ ስትል ይገዛ መፈለግ በአላህ እንጂ በሌላ አይቻልም ብለ ስትል አላህን ብቻ አምልኩ ይሄ ነገር ሽርክ ነው ቁጥቡ ማለት ዛር ማለት ውቃቤ ማለት መንፈስ ማለት እንደው ገውስ ሊናስ የሚሉት ፀሐይ ጨረቃ ቀናት ወራታት በድምጽ በዛፍ በእንጨት በጨለማ በመንፈስ በአውገረድ በሆነ ነገር ያለው ኮቶት እምነት ይቅርባችሁ አላህ ብቻ ተገዙ ሲባል ኢሽማአዘት ቁሉቡሁም ትጨማደዳለች ትበረግጋለች ትታመማለች ይሰቀጥጣታል ይላል አላህ ጀለ ወዐላ
ይገርማል። ዛሬ ያለው ተጨባጭ ነው። ይሄ ሰውን መተቸት ነው፣ መበተን ነው እያሉ ወረዳን፣ ዞንን፣ ቀበሌን የሚያውኩ የሚበጠብጡ ሙመያዎች እንዳሉ ይሄን ነገር ሁሉ ለመስራት እንደሚንቀሳቀሱ ማን እንደሆነ እኛ አይጠፋን እኮ እኛም የሀገሩ ልጅ ነን። ስለሆነ ኢኽወቲ ፊላህ የመጀመሪያ ተውሂድ ነው። ተውሂድ ብዙ ሰዎች አንገሸግሻቸዋል። ውስጣቸው ላይ ትንሽ ችግር ያለ ማለት ነው። ስለ ተውሂድ ሲነገር ይከብዳቸዋል። ህብረተሰባችን ይሄን አክል ነው ያለው ማለት ነው። ለሐቅ ይሄን አክል ነው። ሐቅ የፈለገ የሐቅ መስመር የሚቆርጡበት የሐቅ መንገድ የሚቆርጡበት ቁጣውን ጠሪቆች አሉ። የሱና የተውሂድ የዳዕወተ ሰለፊያ ሽፍታዎች ሌባዎች አሉ። ስለሆነ እስከ መቼ ትሸፋፍናል? አይሆንም። በዚህ ዘመን ሸፋፍና አለባብሰህ ብትሄድ አይሆንም አበዳን። ወጣቶች ተውሂድን ይወቁ፣ ሱናን ይወቁ፣ የተውሂድ ሰዎችን ይወቁ፣ የሱናን ሰዎች ይወቁ። ተውሂድ ከሌለ ጉዞ የለም፣ ዜሮ ነው። ተውሂድ ማለት ሁሉ ተውሂድ ቢለው አይደለም። በቁርአን በሐዲስና በሰለፍ ሳሊዎች ግንዛቤ መሰረት የተካነና የጠራ ተውሂድ ነው ተውሂድ የሚባለው። የአህባሽ ተውሂድ ነው ብለን አናምንም። የተብሊግ ተውሂድ ነው ብለን አናምንም። የሙመያ አካሄድ ትክክል ነው ብለን አናምንም። የኢኽዋን አካሄድ ትክክል ነው ብለን አናምንም። በአንጃም ሆነ በግለሰቡም ደረጃ ችግር አለበት። ምን አጅልሉ ስለ ምክር ስንል ቁርአን ሐዲስን መሰረት ባደረገ መልክ እናስተምራለን። ሽብርተኞችን የምንፋለመው ዳዕዋ የምናደርገው የምንቃወመው እኛው ነን። እነዚህ ሙመያዎች አይደሉም። ሙመያዎች ግን ድብቅ ሽብርተኛ ናቸው። አህለል ቢድዓዎች ድብቅ ሽብርተኛ ናቸው። አለሱና ሲመጣ ይሸበሩና ሰውን ያሸብራሉ፣ ይደናበሩና ሰውን ያደናብራሉ፣ ይደነጋገሩና ሰውን ያደነጋግራሉ። ይገርማል። ብቻ ሱብሓነ አማርኛ እንዳበጁት ይበጃለች። ዛሬ ልክ ነቢዩ እንደተናገሩት ያቲ አለናሲ ሰነዋቱን ኸዳአ ዩሰደቁ ፊሃ አልካዚብ ወዩከዘቡ ፊሃ አሳዲቅ ወዩተመኑ ፊሃ አልኻኢን ወዩኸወኑ ፊሃ አልሙእተሚን ወየተከለሙ ፊ አምሪ ልአመት አልሩወይቢዳ ቂለ ያ ረሱለላህ ወመን ሩወይቢዳ ቃለ አረጁሉ ታፊሕ። በሰዎች ዘመን ይመጣል ከዳተኛ ዘመን አሉ። ሐቀኛው ውሸተኛ፣ ውሸተኛው ሐቀኛ። የሱናው ሰው ወሃቢያ፣ የሱናው ሰው ካፊር፣ የሱናው ሰው ተሳዳቢ፣ የሱና ሰው በታኝ፣ የሱና ሰው ጀማዎች አንድነትን አጥፊ ከቢሮ የሚባልበት ወይሰደቁ ፊል ካል ውሸተኛው እውነተኛ የሚባልበት ማለት ነው። ይሄው ሙመያው የተውሂድ ሰው የሚፋለሙ የሽርክን ሰው የሚያነግሱ ሽርክን አይተው ዝም የሚሉ በሽርክ ላይ የሚደራደሩ ከአህለ ሽርክ ጋር የሚርመጠመጡ ከአህለ ቢድዓ ጋር የሚጨመላለቁ የሚተሻሹ ሐቂቃ እኛ እናዝንላቸዋለን። ሂዳያ ቅድም ወንድማችን እንዳለው ከላይ ነው። ለእኛም ለእነሱም አላህ ሂዳያ እኛንም ጽናት ባቁ ላይ ስጠን፣ ለእነሱም አላህ ይመልሳቸው ነው። ያመሰለበት ከእብድ ቢሳል የሚባል ተረት አለ። ዩሰደቁ ፊሃ አልካዚብ ውሸተኛ እውነተኛ። ዛሬ ይሄ ነው። ውሸተኛ እውነተኛ ነው፣ እውነተኛ ውሸተኛ ነው። ጃሂሉ ዓሊም ነው፣ ዓሊሙ ጃሂል ነው። አጭበርባሪው ታማኝ ነው፣ ታማኙ አጭበርባሪ ነው። ሰውን የሚመክረው ተሳዳቢ ነው። ገንዘቡና አቂዳው የሚበዘብዘው በሳልና በትህትና በሪፍቅ መሪ ነው። እንደዚህ የተንቦጫረቀ ነው ያለው ነገሩ ማለት ነው። ተራው ሰው ይናገራል። በቁርአን በሐዲስ በአቂዳ በመንሐጅ በጀነት ጉዳይ በጀሃነም ጉዳይ በቁርአን ጉዳይ በሐዲስ ጉዳይ በፊቁ ጉዳይ በአህካም ጉዳይ ተራው ሰው ይናገራል። ሰምቶ ከቻለ መቀበል ካልሆነ ዝም ለሚል ፋንታ በዑለማዎች ስራ፣ በቁርአን ስራ፣ በነቢዩ ስራ፣ በሐዲስ ስራ፣ በመነጅ በሰሃባዎች ስራ ሐራም ሐላል ማያቅ ውዱእ ማድረግ የማይችለው አካል ህብረተሰቦቻችን ብዙ ማያውቁ ነገር አለ። እንዳናስተምር እንዳያስተምሩ እንዳያውቁ እንዳይነቁ
من أدرجال بقى تلك سوراسون أرجو قول للو كيمو سنان حق إجر الستات كنيج إجر سر مالف على باتلان سنقول إيه أديس نقول إني عندنا بابرم أديس أيدلهم أهل الباطل إسكوا ملك يا أمام درس أهل السنة مفعلهم أي جدلوا تعالى السنة قارنوا ماش إسك صبروا تقوى إسك تلبسوا وإن تصبروا وتتقوا لا يضركم كيدهم شيئا وإن تصبروا وتتقوا لا يضركم كيدهم شيئا إن الله بما يعملون محيط وإن تصبروا وتتقوا لا يضركم كيدهم شيئا إنه أتاقساتشونا الله نفراتشون دونا يتنقول إنه تنقول منهم ما يقوداتشو ملا